ሽንት ቤቱን ጭዌ ያቆጣቁታል ባክነስ ታቆጣላችሁ ነገረኛ ሽንት ቤት ጭዌ ነው። እኔ በጣም ፍቅር ይዞኝ ነበር ዩኒቨርሲቲ ፈርስት ይር ላይ። እሺ እንዴት እንደማፈቅራት በኢየሱስ። ከዛ ራሷ ተማሪ ነበረች፣ ሃይስኩል ተማሪ ነበረች እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው ገባ። አቀፌ ሳልጠግብ ነው እቤት ምናምን ብላ የምትሄደው። ከዛ የሆነ ጊዜ ሆዴን በጣም ታመመኝ ምናምን ነገር እቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለችኝ። ሆዴን ይልኝ ታምኛለሁ ሸርተት ይልኝ የወንድሜ ልብስ የወንድሜ ሱሪ ገጭ አድርጌ ቲሸርትን አለብሼ መገናኛ በታክሲ መገናኛ አገኘሁ አዲስ አበባ ምናምን ነገር። ከዛ ላይ በጣም ትዝ ይለኛል ቤቱ ራሱ ካፌ ቤት ነው ምናምን ነገር ገባ ምናምን ነገር። ከዛ ላይ እሷን ኢምፕረስ ለማድረግ ፈልጌ ሚልክ ሼክ አልኩ። ምን አልኩት? ሚልክ ሼክ ይጣል። እሷን ኢምፕረስ ለማድረግ እኮ ነው። ሁለት ሚልክ ሼክ ተባለ። ጠጭ አልኩኝ። እኔም ጠጣሁ፣ እሷም ጠጣች። ሆዴ ታሟል ነው አለ። ከዛ በኋላ በቃ የፍቅሬን አወራሁ ምን አልኩ ምናምን ነገር ተለያየን ምናምን ነገር። እኔ እሷን ኢምፕረስ ለማድረግ ብዬ መሀል ላይ ዲፕረስ ብሮ ከመገናኛ ሰፈሪ አማኑኤል ተፋን ነው። ከመገናኛ ፒያሳ ደረስኩ በታክሲ እንዲህ ብሏል። ይከብዳል ደግሞ ሸርት ዲዘር ደግሞ እኔ አሁን መንገድ ላይ አንድ ሰው ቁጭ ብሎ ፋራውን ቢያወርድ ማለት ነው ምን ማለት ነው? አይዞህ ነው አይዞህ እረዳሃለሁ ነው። ስለዚህ ይከብዳል። እመቤቴን ነው የምልህ። ወይ ይጠብቀዋለሁ የሆነ ነገር እንዲያደርገው። ከዛ በኋላ ፒያሳ ደረስኩልህ። ፒያሳ ደርሼልህ በታክሲ ነው እንግዲህ ፒያሳ ደርሼ ፒያሳ ጋር ምን አገኘህ? ፐብሊክ ሽንት ቤት አገኘህ ክፍት፣ እስካሁን አይኔ ላይ ያለ ክፍት። ከዛ ምን አልኩኝ መሰለህ? እኔማ ፐብሊክ ሽንት ቤት እንዴት አዎ የንቀት ደርሻለሁ። በቃ አብነት ከአብነት ኮካ በቃ ሰፈር ደረስኩኝ አልኩኝና አብነት ታክሲ ገብቼ ይርኩልኝ ኮካ ደረስኩ። ኮካና የኔ ቤት የአንድ ታክሲ ጉዳይ ነው ብሮ፣ የአንድ ታክሲ ጉዳይ። ኮካ ጋር ስደርስ ላቤና እምባዬ እዚህ ይገናኛሉ። ልፈነዳ ያው የተፈል ሰፈር ልጅ ነው። ከዛ እንደምንም ጥርሴን ነክሼ ሽንት ቤት እንትን ገባው፣ ታክሲ ውስጥ ገባው ለመሄድ። ታክሲ ውስጥ ገብቼ እኛ ደግሞ ሰፈር ጉድጓድ የተቀመጥኩት ደግሞ ማለት ነው ጫፍ ላይ ነው። ጫፍ ላይ እቺ ባትሪዋ ላይ እቺ ወንበሯ ልቻ ሶስተኛ ተደረገ። እቺ ወንበሯ ይሄ ወንበር ሳይሆን ጣውላ ያለበት ወንበር ጫፍ ላይ ቁጭ አልኩት። ከዛ መኪናው ገና እንደጀመረ ገና ሲሄድ ጓሲጣ ወራጅ እንዳትበላሽ አልኩት። እንዳትበላሽ ወራጅ ገና እንደተጀመረ እኮ ነው። ከዛ የአንድ ብር ከ50 ታክሲ 5 ብር ሰጥቼ መልስ ላይ አልኩት። ከዛ ለማውራት አሁን እግዚአብሔር ነው ማለት በዛ ሰዓት እነቋ ካወራው ወይ ነው የሚለው። ከዛ ለመያዝ አልሞከርክም? ይኸውልህ ይዞት እንደዚህ ያለ ግን እንደዚህ ያለ በእጅ ነው ነገሩ እኮ ይገባቸዋል። ቆንጥጫዋለሁ እኮ መሰረቱን እኮ